አድማጮች እንደምን ከርማችኋል? ባለፈው ሳምንት ባለ ታሪኩ እስረኞቹ በሙሉ በሰንሰለት እየተቆራኙ ከናፖሊ ወደ መካከለኛ ኢጣሊያ መጓጓዛቸውን እንዳወጉን የሰማን ሲሆን በዛሬው ቀን ደግሞ ተከታዩን ታሪካቸውን እንዲህ በማለት ያውጉናል። እናድምጣቸው። ትሪያ ከተባለው እስር ሰፈር ደረስን። ከዛም እንደዚሁ ከልዩ ልዩ ሀገር የመጡ የፖለቲካ እስረኞች ጋር እንድንቀላቀል ተደረገ። ውለን ስናድር አብረን ከእስር ቤቱ የሚገኙትን አንዳንድ ኢትዮጵያውያንን እየፈለኩ ከነሱ ጋር ሐሳብ መለዋወጥ ሲጀምር ጠባቂዎቹ ዘበኞች ከባድ ጥርጣሬ ያደረባቸው። ጥብቅ ተከታታዮችንም እንዳደረጉብኝ ተረዳሁ። ሆኖም ከሀገሬ ሰዎች ጋር የማደርገውን ግንኙነት አላቋረጥኩ። ከዚህም የተነሳ ለወደፊቱ ከማንም እስረኛ እንዳልገናኝ በማለት አጃቢ እንዳይለየኝ ታዘዘ። ከሰው ሳልነጋገር ከአንድ ክፍል ውስጥ ተዘግቶብኝ መዋል እጅግ አድርጎ አስመረረኝ። ይመስለኛል ብቸኝነት ለሐሳብና ለመመራመር ይረዳል። ብቻዬን ሆኜ ሐሳቤን ሳወጣና ሳወርድ አንድ መላ ፈጠርኩ። ለመንፈሴ ከዛሬ ጀምሮ እብድ ነኝ ስል ራሴን በራሴ ያታለልኩት። አዎ እብደት ባይሰማኝም ከዛሬ ጀምሮ እንደ እብዶኜ ራሴን ከዚህ ጨለማ የሆነች ምድራዊ ገሃነም ውስጥ ማውጣት አለብኝ ብዬ ወሰንኩ። የእብደትን ምልክት ለማሳየት የተለያዩ የእብደት ድርጊቶችን መፈጸም ተያያዝኩት። ትሪያ ወደ ተባለው ከተማ ከሚገኘው የአንጎላ ሐኪም ቤት ተወስጄ ይጎዳኛል ብዬ መስጋትን እንጂ ይጠቅመኛል ብዬ ያላመንኩበትን መርፌ እስከ መወጋት ደረስኩ። በስተመጨረሻ እነዚህ ጨካኞች ስላላመኑኝ እኔም እብደቴን ለማሳመን ዘበኞቹ እጄን ከካቴና ሲያላቅቁልኝ ከመቅስፈት ካጠገቤ የነበረውን ዘበኛ በጡጫ ብዬው ወዲያው የመስታወቱን ስብርባሪዎች እየለቀምኩ ወደ ሌሎቹ ዘቦች ሲወረውር ሁለቱም በማድማቴ አሁን እብደቴን አወቁልኝ። ሁለት እግሮቼንና ሁለት እጆቼን ከታሰርኩ በኋላ ሁሉም በመሰላቸው አይነት ቁጭታቸውን ተወጡብኝ። ከባድ የመቁሰልና የመፈንከት አደጋ አደረሱብኝ። ፊቴም ከመላላጡ ሌላ ከጭንቅላቴ በሚወርደው ደም ተሸፈነ። ማርሻሎ ወደ ትሪያ ካራቢኔር እስር ቤት ተወስጄ ከዚያው የተመላለስኩ ሕክምና እንድቀጥል አዘዘ። በትዕዛዙ መሰረት ከካራቢኔ እስር ቤት አደረሱ። ወዲያው አንድ ወታደር በሰደፍ ሲገፋኝ ወደቅኩ። ተሸክመው ከአንድ አነስተኛ ክፍል ውስጥ ወረወሩ። አበሳዬ ገና አላለቀም። እንዲያውም ገና የተጀመረ አይመስልም ልበል። እቺ ክፍል ደግሞ ከዚያሽ ቀድሞ ከነበርኩባት የባሰች ሆና አገኘኋት። ሲወረውሩኝ የተፈጠፈጥኩበት የሲሚንቶ ጣውላ ውሃ ፈሶበታል። ያም አነሰ ተብሎ ጣሪያው ያወረዛ ውሃ ያንጠባጥባል። በቆምም በቀመጥም በተኛም ቅዝቃዜው ልዩነት የለው። በግምት ከምሽቱ 4 ሰዓት ሲሆን የእስር ቤቱ አዛዥ መኮንን ሲቪል ልብስ ለብሶ በወፍረትም በቁመትም ከኔ በጣም የሚበላልጡ እንደ ዱላ የተጠረቡ አለንጋዎች የያዙ ወታደሮች አስከትሎ የታሰርኩበትን ክፍል አስከፍቶ
ሶስቱም ከውጭ እንደቆሙ አፍጥጠው ይመለከቱኝ ጀመር። ወገቡን በሁለት እጁ የጨበጠው ማርሻሉ ገና ሲያየኝ ይሄ ጥቁር ገና አልሞተምና ሲል በመገረም መልክ ጠየቀ። ቀጥሎም በደም የተሸፈነ ፊቴን በጣቱ ያመለከተ በሰደፍ የተፈነከተውን ራሴን ሐኪሞች ዘንድ እንድታከመው አዘዘ። እስከዚህ ድረስ የኔ እድል ከሌሎች እስረኞች የተለየበትን ልረዳው አልቻልኩም። በጥይት እየተደበደቡ የሚሞቱ ብዙዎች እስረኞች ነበሩ። ሆኖም ለኔ ብቻ ልዩ ልዩ አስተያየት የሚደረግበት ምክንያት አይገባኝም። የፈጸምኩት ድርጊት ሁሉ ማንንም እስረኛ ለሞት የሚያበቃ ነበር። በሽታውም ቢሆን አልደረሰብኝም። ይሁንና ነገሩ እንደ ልዩ ትንግርት ቢሆንብኝም ፈጣሪን ዘወትር ሳላመሰግነው አልቀረሁም። ለወደፊቱ ያሰበልኝን አላውቀውምና በእርሱ መንፈስ ተስፋ መጽናናት ስለቻልኩ ሁሉ ጊዜ ተመስገን እለው ነበር። ሕክምና በተደረገልኝ በማግስቱ ጠዋት 4 ሰዓት ገደማ ላይ በአንድ ሹም በሚታዘዙ 4 ወታደሮች ታጅቤ ልቼ አውራጃ ፍርድ ቤት ተወሰድኩ። ከችሎት ስቀርብ ያለ ምንም ጥያቄና መልስ ዳኞቹ የቀረበላቸውን ጽሑፍ ተመልክተው ልቼ ዋና ወህኒ ቤት ገብቶ ከ2 ቀናት በኋላ ለፍርድ ይቅረብ የሚል ትዕዛዝ ሰጡ። ከ3 ቀናት በኋላ 2 እጆቼን ታስሬ በተባለው ፍርድ ቤት ቀረብኩ። አሁንም ምንም ጥያቄ ሳይደረግልኝ እኔም መልስ ሳልሰጥ እዚያው ነበርኩበት እስር ቤት እንድመለስና ከ3 ወር በኋላ እንድቀርብ ታዘዘ በማለት ሻምበል ያወጉናል። አድማጮች አጠር ላለ የቡናና የሻይ ረፍት በቀጥታ ወደ ስቱዲዮ እየመለስኳችሁ አጠር ካለ ረፍት በኋላ ወደ ቀጣዩ ፕሮግራማችን እንመለሳለን። ልቻል ማለት ልለፍ ማለት ታስነካብኝ ስሜን ልቻል ማለት ልለፍ ማለት ካስነካብኝ ስሜን እጄ ልክፈልለት አጥንትና ደሜን እጄ ልክፈልለት አጥንትና ደሜን ይመከራል ወይ ይማራል ይረዳል ብዬ እንጂ ወትሮስ ምን ውላለሁ የጠላት ወዳጅ የጠላት ወዳጅ በላትና ድብኝ አትሸበር ሆዴ በላትና ድብኝ አትሸበር ሆዴ ክፉን ይመልሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የለለለለ ጎበዝ መርዝ በላል መህምታ ጎበዝ መርዝ በላል መህምታ ሳያልቅ እንዲጨርስ ያጎረስከው ካርታ ሳያልቅ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኦ ኖ ኖ ኖ ኖ ኖ ኖ no 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 no